በዚህ በቴክኒክ ዛሬ በጣም የብዙዎቻችሁ ጉዳይ ቻንሲ ተመቷል የሚባል ነገር አለ። አንድ መኪና ያገለገለ መኪና ስንገዛ ቻንሲው ተመቷል ወይስ አልተመታም የሚባል ነው። በመኪና ገበያ ውስጥ ቻንሲው የተመታ መኪና የሚለው ስም በዋነኝነት መኪናውን ዋጋ ቢስ ያደርገዋል። በጣም በቃ ከባድ ከሚሆኑ ነገሮች አንዱ ቻንሲ የተመታ መኪና ማለት ከባድ ነውና ቻንሲ ማለት ምን ማለት ነው? ቻንሲ ለመኪናው ምን ይጠቅማል? የተመታ ቻንሲስ ከመኪናው ጋር በተያያዘ የሚፈጥረው የቴክኒክ ወይም ደግሞ የተለያዩ አደጋዎች አሉ ወይ የሚለውን ዛሬ መካኒክና መምህር ሙራድ ከበበ ይህን ጉዳይ በሰፊው ያብራራልናል። ወደ እናንተ የሚደርሰው አውቶሞቲቭ ጆርናል የተሰኘው መሰናዳችን ነው። በዩቲዩብ ቻናላችን ላይ አውቶሞቲቭ ጆርናል በማለት ሰርች ባር ላይ ግቡና ስልካችሁ ላይ ዩቲዩብ ቻናል ላይ ዩቲዩብ ከፍታችሁ ሰርች ባር ላይ አውቶሞቲቭ ጆርናል ብላችሁ ስጽፉ እኛን ማግኘት ትችላላችሁ። እኔን ትመለከታላችሁ። ሙራድንም እያያችሁት ያላችሁን የቴክኒክ ጥያቄ እንዲሁም ደግሞ አስተያየትም ጥቆማም መረጃም ቅሬታም ካለ ንገሩን። ክቡራን ቤተሰቦቻችን ከዚህ ጋር ተያይዞ እንግዲህ የተለያዩ መሰናዶችን ወደ እናንተ እያደረስን አብረን እንቆያለን። ሙራድ ከበበ እዚህ ስቱዲዮ ተገኝቷል። ሙሬ እንደምን ዋልክ? እንዴት ዋልክ? ጥሌ ሰላም ነው አለን። በዩቲዩብ ቻናላችን ላይ የምናነሳቸው አንዳንድ ጉዳዮች አሉ ሙሬ። እዛ ላይም ደግሞ እስቲ እንደው አንተን ማግኘት የሚፈልጉ በየትኛውም 24 ሰዓት ሙሉ ጥያቄ ያለኝ የሚሉ ሰዎች እንደው ታገኛቸዋል ዩቲዩብ ላይ እስካሁን ጥያቄ በብዛት አላየሁም። ስመለከት ጥያቄዎች የሉም። ከጥያቄ ይልቅ ፕሮግራሙ ላይ የቀረቡ ጥያቄዎችን መልስ የመስጠት ነገር እንጂ የምታየው የቴክኒክ ጥያቄዎች ምናልባት የቴክኒክ ጥያቄ ብዙ ጊዜ ምን ይሆናል መሰለ በጣም ሰው ካልቸገረው በብዛት ጥያቄ አይጠይቅም። መቼ ነው ደግሞ የሚጠይቀው? ልክ በችግሩ ሰዓት ላይ እንደገና ደግሞ እኛ ደግሞ ችግሩን ስንነግረው በዛ ሰዓት ላይና ችግሩን ስትነግረው ስሜታዊ የሆነ መፍትሄ ትፈልጋለህ እና ወይም ችግር ተፈጥሮ ደግሞ ያን ችግር በገራጅ ውስጥ ሊሆን ይችላል መፍትሄ አተ ጊዜያቶች ቀናቶች እየቆጠሩ ሲመጡ የራስን እንትን ታደርጋለህ፣ ፍለጋዎች ታደርጋለህ፣ ቴክኒሻኖች ማማከር፣ እንደዚህ ማህበራዊ ሚዲያ ላይ ቼክ ማድረግና አውቶሞቲቭ ጆርናልን ደግሞ እንደዚህ ማማከር በብዛት ታያለና ልክ ነህ። ችግር ካልተፈጠረ ብዙ ጊዜ ለማንበብም ብዙ ጊዜ እንደዛ እኮ ነው የሚያደርገው። አሁን እኛም በቴክኒክ ውስጥ የሆነ ችግር ሲኖር ነው የምናነበው እንጂ በብዛት ችግር ሳይኖር ያንን ነገር ለማወቅ የማየት ነገር ብዙ የለም። የቻንሲ ጉዳይ በጣም ዋና አንገብጋቢ ጉዳይ ነው። ቻንሲው የተመታ መኪና ማለት መኪናው ዋጋ ቢስ እንደሆነ ተደርጎ ነው የሚታየው። በቃ ቻንሲ ተመቷል ይባላል። ስለዚህ ዛሬ ቻንሲ ራሱ ምንድን ነው? ለመኪና ያለው ጥቅምስ ምንድን ነው? ቻንሲ ከተመታስ በመኪናው ላይ የሚያደርሰው ጉዳት ምንድን ነው የሚለውን ሙራድ ከዚህ ጋር ሙያዊ ማብራሪያውን ይሰጠናል። ቴክኒክም ዋናው ጉዳያችን ይሄን ነው። ብዙዎቻችን ያገለገለ መኪና ለመግዛት ስናስብ የመጀመሪያ ጉዳይ የሚያሳስበን ቻንሲ ነው እና ቻንሲ ምንድን ነው? ቻንሲ ተመቷል ሲባል የቱ ጋር ነው የተመታው? በመመታቱ ምክንያት በመኪናው ላይ የሚፈጥረው ችግር ምንድን ነው የሚለውን ሙራድ በደንብ አድርጎ ማብራሪያ ይሰጣቸዋል። አውቶሞቲቭ ጆርናል ዩቲዩብ ቻናልን ሰብስክራይብ አድርጉ ውድ ቤተሰቦቻችን። ተንቀሳቃሽ ጋራጅ ነው። በመኪና ገበያ ውስጥ ሁላችንም የመኪና ገበያ ላይ አንድ ያገለገለ መኪና ስንገዛ ስለ ቻንሲ የመጀመሪያው ጥያቄ ቻንሲ ነው። ቻንሲው ተመቷል ወይስ አልተመታም የሚል ነገር ነውና የቻንሲው መኪናው የመኪና ዋና ባክቦን የሚባለው ነገር ቻንሲ ነውና በዚህ በቻንሲ ጉዳይ ላይ ዛሬ ማብራሪያ እንሰጣቸዋለን። መኪናውንስ ለምንድን ነው ዋጋ ቢስ የሚያደርገው? ይሄ እንግዲህ ብዙዎቻችን ያገለገለ መኪና ለመግዛት ስናስብ መጀመሪያ የምንጠይቀው ጥያቄ መኪናው ተመቷል ወይ፣ መኪናው ምታለው የሚል ጥያቄ ነው። ቻንሲው ሰላም ነው ይባላል። ብዙ ጊዜ ጥያቄዎች ይሄ ነው የሚሆኑት። መኪናው ተመቷል፣ ቻንሲው ሰላም ነው የሚል ነው እና የዚህ የቻንሲው የተመታ መኪና ዋጋው በከፍተኛ ሁኔታ እንደሚቀንስና ለመግዛትም አስቸጋሪ እንዲሆን ያደርጋል። የቻንሲ ጉዳይ ማለት ነው። የዚህ እንግዲህ ቻንሲው ተመታ ሲባል ምን ማለት ነው?
የቻንሲስ ዋና ጥቅም ምንድን ነው? ቻንሲው ላይ ጉዳት የደረሰበት መኪና ለምን እንዲስ ይፈራል? በጣም ተደጋጋሚ ጊዜ ቻንሲው መመታቱ ወይም ደግሞ የቻንሲ ምት ካለው የመኪናውን ወደ 70 እና 80% ዋጋውን ያወርደዋልና ይህን በተመለከተ ዛሬ እንግዲህ ሙራድ ከበበ በዚህ ጉዳይ ላይ ስለ ቻንሲ ማብራሪያ ይሰጠናል። እስቲ ሙራድ፣ ቻንሲው ተመቷል፣ ቻንሲው ሰላም ነው ወይ የሚለው ነገር በዋነኝነት በመኪና ግዢ በሚፈጽሙ ሰዎች ላይ አንዱ ጥያቄ የሚነሳው ይሄ ነውና እንዲሁም ደግሞ የመኪናውን ዋጋ በከፍተኛ ሁኔታ የሚቀንስም ቻንሲ ነውና እስቲ ቻንሲ ለምንድን ነው አስቸጋሪ እንደሆነ የሚነገረው? ቻንሲው ተመታ ሲባልስ ምን ማለት ነው? አንደኛ ጥያቄ የቻንሲስ ዋና ጥቅሙ ምንድን ነው እና ቻንሲ ላይ ጉዳት የደረሰበት መኪና ለምንስ እንደዚህ ይፈራል የሚለውን ነገር ሶስቱን ጥያቄ ትመልስልናለህ። በዋነኝነት ግን የቻንሲ ዋና ጥቅሙን ከዛ ብጀምር። ቻንሲ ምንድን ነው ጥቅሙ ወደሚለው እንሂድ። በተደጋጋሚም ስለምናነሳው ቻንሲ እንግዲህ የመኪናውን ጠቅላላ ነገር የተሸከመ በሰው እንትን ብናስመስለው የስፓይናል ኮርድ ወይም የጀርባ አጥንት የምትለው የሰው ልጅ ቆሙ ቀጥ ብሎ እንዲሄድ ከሚያደርጉት ነገሮች አንዱ ስፓይናል ኮርዱ የጀርባ አጥንታችን ነው። መኪናም ቀጥ ብሎ እንዲሄድ የሚያደርገው የቻንሲው ቀጥ ማለት ነው። ትክክለኛ ልኬት ኖሮት በፋብሪካ በተለያየ ሜዠርመንቶች ተሰርቶ የተቀመጠ ነው። ይሄ ጠንካራ ብረት ሃርድ ከሆነ ስቲል የተሰራ ብረት ነገሮችን ሁሉ ተሸክሟል እላው ላይ ከላይ የመኪናውን ቦዲ ፓርት፣ ሞተሩን፣ ካምቢዮን፣ ኃይል አስተላላፊ አካላትን ጠቅላላ ተሸክሞ ያለው ይሄ ቻንሲ የምንለው ፓርት ነው። ስለዚህ ይሄ ቻንሲ በአደጋ ጊዜ ምን ይሆናል? ሊመታ ይችላል። ለአደጋ ጊዜ ካለበት ቅርጽ ሊቀይር ይችላል። ዳይሜንሽኑን ሊያጣ ይችላል። ያለበትን ስፋት፣ ጥበት ሊፈጥር ይችላል። ስለዚህ በዚህ ጊዜ ምን ይሆናል? ልክ የሰው ልጅ ልክ እንደሚያጋጥመው የዲስክ መንሸራተት፣ የጀርባ ህመም ሲያጋጥም ፊዚካሊ ቀጥ ብለ መሄድ እንደማትችል ሁሉ መኪናም ቀጥ ብሎ መሄድ አይችልም ማለት ነው። ወይም ስትሬት ቀጥ ብሎ አይሄድም። የመጣመም ነገር፣ ከሴንተር የመውጣት ነገር፣ ሁሉን ነገር በሞደፊክ ነገር ተደርጎ ሊሆን ይችላል። ነገር ግን ምንድን ነው ልክ በሕክምና ሰው እንደሚድነው ሁሉ የቻንሲ ምት በትክክለኛ ሜዠርመንት በትክክለኛ አሰራር ከተሰራ ወደ ቦታው ይመጣል። ምንም ሰው ሰራሽ የሆነ ነገር ነው፣ አዲስ ነገር አይደለም። ምንድን ነው ማድረግ ያለብን እኛ በግዢ ወቅት ቻንሲ ሲባል ምት እና መጋጨትና ቻንሲ ደግሞ መቀጠል ወይም ቻንሲ ደግሞ መስተካከል የሚሉ ነገሮች ሊኖሩ ይችላል። መቀጠል ለምሳሌ የሌላ መኪና ቻንሲ ተቆርጦ የመቀጠል ነገር፣ ከፊት ለፊት ኃይለኛ ወይም ከኋላ ኃይለኛ ግጭት ደርሶበት ያ ብረት ተሰብስቦ ዳሜጅ ሆኗል። ስለዚህ የሌላ መኪና ደግሞ ጤነኛ ቻንሲ መጥቶ ሊቀጠልለት ይችላል አይደለ? እንደ ባለሙያ ነው የምታውቀው ይህንን ነገር። ያ የተቀጠለ ብረት የተቀጠለ ቻንሲ ልትሎ ትችላለህ፣ የተበየደ ቻንሲ ልትሎ ትችላለህ። በተለያየ መንገድ ደግሞ ለማስመሰል የተደረገ ቻንሲም ሊኖር ይችላል። አሁን ትልቁ ችግር ምንድን ነው? በሳይንሱ ከሄድክ የዛ ነገር መጣመም የዛ ነገር በትክክል አለመሰራት የሚያመጣውን ችግር ነው የምናየው። ቻንሲ ጥመት ካለው፣ ቻንሲ ምት ካለው፣ ግጭት ካለው መኪናው በትክክል አይሄድም፣ አላይመንቱን ስቷል። የአደጋ መድረስ የሽያጭ ቫሊዩን የሽያጭ ዋጋውን እንዲያወርደው ያደርጋል። ያው አደጋ አስተናግዷል። ቻንሲ ላይ የደረሰ አደጋ ከፍተኛ ነው። ቻንሲ ላይ እስኪደርስ ድረስ ማለት ነው አይደል? ከፍተኛ ምት አለ ማለት ነው። ዋናው መኪናውን የተሸከመው ቻንሲ ነው። ቻንሲ ደግሞ ከፍተኛ የሆነ ዲስኮን ስቲል ነው የተሰራው። እሱን ሊመታው ሊያጨማድደው የሚችል ግጭት ደረሰ ማለት ሌሎች ነገሮችን ዳሜጅ አድርጓቸው ነበር፣ ተቀያይሮ ሊሆን ይችላል። ስለዚህ ይህንን ነገር ደግሞ ለማስተካከል የተደረገው ጥረት መኪናውን እንደነበረው እንደ መጀመሪያው ትክክለኛ ሊያደርገው ስለማይችል ተቀባይነቱ ምን ይሆናል ማለት ነው? በጣም ዝቅተኛ ይሆናል ማለት ነው። ለዛ ነው ቻንሲን እንደ ችግር የምንወስደው። ሌላው አንዳንድ ጊዜ ደግሞ የተመታ ቻንሲ ቁጥርም ሊኖር ይችላል። አሁን በህጋዊ መንገድ ቻንሲ ይቀየራል። በህጋዊ መንገድ ሴፓሬት የሆነ ቻንሲዎች አሉ። ሴፓሬት ማለት ቦዲው ከቻንሲው የሚለያይ፣ ኢንቴግሬትድ የምንለው ደግሞ ቻንሲውና ቦዲው አንድ ላይ የተሰራ አለ። ሴፓሬት የሆነው ቻንሲ ለብቻው ይሸጣል እኮ። ሲሸጥ ግን
ቻንሲው ብረቱ ላይ ወይም ፍሬሙ ላይ ያለ የተጻፈ ቁጥር አለ። 17 ቁጥር ሊሆን ይችላል ወይም ከዛ በላይ ከዛ በታች ያነሰ እንደ ፋብሪካው ቁጥሮች ይኖራሉ። ይሄ ፍሬም ነምበር ወይም የቻንሲ ቁጥር ፋብሪካው ስንተኛ እንዳመረተው ስለ መኪናው ሙሉ ሂስትሪ የሚናገር ምን አይነት ቀለም እንደነበረ ስንት ዓመተ ምህረት ላይ እንደተመረተ ሙሉ መረጃውን እዛ ቁጥር ላይ ተጽፎበት የወጣ ቻንሲ ነው ከዛ መኪና ጋር። አሁን እኛ ለምሳሌ አንድ ቻንሲ መኪናችን አደጋ ደርሶበት ሌላ ቻንሲ ይሄ ነገር ግን ሙሉ መረጃውን ያወጣል ማለት ነው። ይሄ ቪአይን የሚባለው የዚህ የቫይክል አይደንቲፊኬሽን ነምበር ማለት የመኪናው ሙሉ ሂስትሪ ያወጣል። ሙሉ ነገር ስንተኛ ላይ እንደተመረተ ሁሉ ማወቅ ትችላለህ። ኦርደሩን ጭምር ማለት ነው። እንኳን ቀለሙን አይደለም ዓመተ ምህረቱን አይደለም ብዙ ነገሩን ይነግራል። አሁን ይኸውልህ ቻንሲው ሲቀየር የተቀየረ ቻንሲ እንኳን ከሆነ አሁን ያጋጥመናል እኛ በፍተሻ ወቅት ላይ እኮ አሁን ፓንች ይደረጋል፣ ይመታል ቁጥር ያኛው የመጀመሪያውን አይነት ቁጥር ሊመታ ይችላል። ይሄ ወንጀል ነው አይደለ? ያንን ነገር ማስመሰል ወንጀል ነው። ነገር ግን በመንገድ ትራንስፖርት በትራንስፖርት ሚኒስቴር ደግሞ ሕግ አለ፣ የወጣ ሕግ አለ። አንድ ሰው አደጋ ከደረሰበት ሞተር መቀየር ከፈለገ ቻንሲ መቀየር ከፈለገ በሕጋዊ መንገድ ሄዶ አሳውቆ በሕጋዊ መንገድ ገዝቶ ቻንሲው በሕጋዊ መንገድ ገዝቶ ገብቷል ደረሰኝ ያለው ትክክለኛ ይሄ ዝም ብለህ እንትን የምትገዛው ሳይሆን በሕጋዊ መንገድ ገዝተህ ይሄን ቁጥር ለዚህ መኪና እንዲሆን ተደርጎ በሕጋዊ መንገድ ይያዝልሃል ማለት ነው። ከዛ ሊብሬውም ጭምር ነው የሚቀየረው። ሁሉ ነገር ይስተካከልልሃል፣ ሕጋዊ ነህ ማለት ነው። ነገር ግን ዝም ብለህ ገዝተህ ቀይረኸው ቻንሲ ቁጥሩ ሌላ፣ ሞተር ቁጥሩ ሌላ፣ ሊብሬው ሌላ ከሆነ አሁን ያልኩ አይነት ነገር ነው በመኪናው ላይ የቻንሲ ችግር ከሚባሉ ነገሮች ውስጥ የሚካተት ይሆናልና ሰዎች በግዢ ወቅት ይህን ነገር ነው አብሮ ማየት ያለባቸው። ቻንሲው ትክክል ነው ወይ፣ ቁጥሩ ትክክል ነው ወይ ከሊብሬው ጋር። እንደገና ምትላል ነው ቁጥር መመታት ማለት ግጭት ብቻ አይደለም፣ ወይም ተጋጅቷል ብቻ አይደለም፣ ትክክለኛ ቁጥር አጻጻፍ ነው ወይ የተጻፈው። ያንን ደግሞ ሕጋዊ በሆነ ቦታ ደግሞ ሄደው ማረጋገጥ አለባቸው። እንደ ፋይዳ እኮ ነው ማለት ነው አይደል? ያውን የቪአይን ማለት እንግዲህ ፋይዳ ቁጥር ነው ማለት ነው። ልክ በአንተ ፋይዳ ቁጥር የኔ ፎቶግራፍ ገብቶበት ማለት ነው። ያውን ቻንሲ ማለት አሁን አንዳንድ ወንጀሎች እንደዛ ነው የሚሰሩት። ይኸውልህ ቶታሊ ዳሜጅ የሆኑ መኪኖች ይኖራሉ። በኢንሹራንስ አካባቢ ቶታል ዳሜጅ የሆነ ተሽከርካሪ ለምሳሌ የዛን ቁጥር ብትጠቀም እዚህ ጋር እንደማለት ነው። የዛን ቻንሲ ቁጥር እዚህ ጋር ለሌላ ተሽከርካሪ ብትጠቀምና ያ መኪና የለም ተብሎ ወይም ያ መኪና ገበያ ላይ ኖሮ ደግሞ ተመሳሳይ ቢሆን አሁን ወደፊት እኮ ነገሮች እየጠሩ ይመጣሉ። አሁን ይህ ልክ እንደ ፋይዳ የትራንስፖርት ሚኒስቴር አሁን የሚያደርጋቸው ዘመናዊ የሆኑ አሰራሮች አሉ አይደል? ነገሮች የመኪኖችን ቁጥር፣ የመኪኖችን አይነት፣ የመኪኖችን የሞተር ቁጥር፣ የቻንሲ ቁጥር በሲስተም ውስጥ እየገባ በመጣ ቁጥር ትክክለኛው ነገር እየታወቀ። እሺ አሁን ወደ ቴክኒክ ጉዳት እንለፍ። ምክንያቱም ቻንሲው የተመታ መኪና ቢጠገንም እንኳን ቅድም ብላል ይቀጥላል ብላል እና እንደው በቴክኒክ ረገድ የሚቀርቡት የሚስተካከሉት ችግሮች ምንድን ናቸው? የሚያመጣውስ ጉዳት ምንድን ነው? እንደው የተቀጠለ ቢሆንም ቻንስ የተሰራም ቢሆንም ከቴክኒክ ጉዳት የሚያመጣው ችግር ምንድን ነው? አንድ ተሽከርካሪ በቻንሲ ምክንያት ተጎዳና ከገበያ ውጭ ይሆናል ወይም ይጣላል የምትልበት ደረጃ ላይ አይደለንም እኛ ያለ ነው። እኛ የሀገራችን ሁኔታ ማለት ነው። እኛ ሀገር ባለንበት ሁኔታ ደጋግመን ነው የምንጠቀመው ያንን ነገር። አንዳንድ መኪና ግን ሙራድ ጭነት ጭኖ ወይም ደግሞ የሆነ መኪና ከፊት ለፊት ማለት ነው እንዲህ እያለ የሚሄድ መኪና አለ፣ ወይም ደግሞ ተንጋዶ ሜዳ መኪና ደግሞ አለ። እነሱ መኪኖች ቻንስ የተመታ ቻንሲም ሊሆን ይችላል። ባሌስትራ ሰስፔንሽን ሲስተምም እንደዛ ያደርጋቸዋል። ኦቨርሎድም እድሜም እንደዛ ያደረጋ ጨው መበላት፣ የተለያዩ ነገሮች መኪናውን ሴንተር ስቶ ልታዩ ትችላል። ልክ እንደ ቻንሲ የቴክኒክ የቻንሲ ችግር ግን ይኸውልህ አሁን ባለው የእኛ አሰራር ሁኔታ ያንን ቻንሲ ለማስተካከል የምናደርጋቸው ጥረቶች የልኬታችን ሁኔታ የምንለካበት ሁኔታ አሁን ይኸውልህ ሀይ አኪሬሲ ያለው ሜዠርመንት ነው እነሱ ጋር የሚጠቀሙት። ሀይ አኪሬሲ ማለት በነጥብ ነገር ነው እያነበቡ የሚሰሩት። አሁን አንድ አናጺ ከዚህ እስከዚህ ድረስ 10 ሜትር ይላል ወይም 10.5 ይላል። ከ10.5 በታች ያሉ ነገሮችን 1.2.3 እያለ ሴንሲቲቭ የመሆን አይነት ነገር ነው ያለው እዛ ላይ እና ያንም በመኪናም ላይ በተለይ ያለው ያ ነገር ነው። አኪሬሲ በጣም ለነገሮች ለነጥቦች የመጨነቅ ነገር የለንም። ሁላችንም በሀገራችን ሁኔታ የሚሰራው የተሽከርካሪ ጥገና በሜትር ደረጃ ነው እንጂ በፖይንት ሚሊሜትር የሚል ነገር አኪሬሲ ውስጥ የመግባት ነገር የለም።
በነጥቦች የመጨነቅ ነገር የለም። ስለዚህ ባለሙያው ሲያስተካክል በአይኑ ሊሆን ይችላል፣ የተወሰነ ሜትር እያየ ሊሆን ይችላል። አሁን ገጥሟል አሪፍ ነው የሚለው ደረጃ ላይ እንጂ የምንደርሰው በትክክል ልኬቱን አውቀን የሜዠርመንቱን አውቀን ፋብሪካው የሰራበትን ስታንዳርድ ይዘን ከእኛ ልኬት ጋር ትክክል ነው የምንለበት ነገር የለም። ማመሳሰል ነው ያለው፣ ከጤነኛው ጋር ማመሳሰል። ለምሳሌ በዚህ ሳይድ ተጋጫርል፣ በዛ ሳይድ ያለውን ቅርጽ ነው የምታየው። በዛ ሳይድ ያለው እንዴት ነው ቅርጹ? ይሄኛው ተመሳሰለልኝ እንጂ ከዚህ እዛ ከዛ እዚህ እንዲህ ክሪስ ክሮስ አድርገን የምትለካቸው ልኬቶች አሉ። እነዛ ልኬቶች ውስጥ የመግባት ነገር ብዙ የለም። ምናልባት ሌሎች ነገሮች ሲጫኑ ሞተር ሊሆን ይችላል፣ ወይም ከሞተር ፊት ለፊት ያሉ ራዲያተር፣ ሌሎች ነገሮች ሲጫኑ ቦታቸው ላይ አለመግጠማቸውን በማየት ነገሮችን ለብቻ ለማስተካከል በምንጥርበት ጊዜ ተሽከርካሪው እንደምንም ተብሎ ያን ቦታ ይዞ ሴንተር ይዞ ከዛ ቦታ ይወጣል እንጂ ከዛ በኋላ ሊያስከትል የሚችላቸውን ነገሮች አናቃቸውም። ሊመጡ የሚችሉ ግን ብዙ ችግሮች አሉ። ለምሳሌ አሽከርካሪው የአላይመንት ችግር ሊገጥመው ይችላል። መሪውን ሊጎትተው የሚችል ነገር ይመጣል። መኪና ተስተካክሏል ብሎ መሪውን ቢለቅ ወደ አንድ አቅጣጫ ይዞት ሊሄድ ይችላል። ነገሮች ሎድ ጫና ሊፈጥሩ ይችላሉ። በትክክል ፕሮፐርሊ ተገደው የተቀመጡ ነገሮች ይኖራሉ። እንደ ሞተር ሰፖርቶ ሊሆን ይችላል፣ ራዲያተር ከፊት ያሉ ወይ ካምቢዮ በግዴታ የተቀመጡ ቻንሲው ላይ የተቀመጡ ነገሮች ይኖራሉ። በግዴታ ሊሆን ይችላል። እነዛ ነገሮች የመበላት ነገር ሊፈጥሩ ይችላሉ። ድምፆች ሊያመጡ ይችላሉ። ሎድን በትክክል ትራንስፈር ላያደርጉ ይችላሉ። ኃይልን ወደሚፈለገው ቦታ የማስተላለፍ ነገርም ላይፈጠር ስለሚችል ይሄ ነው አንዱ ዲስአድቫንቴጅ። እሺ ያለችንን እንግዲህ ሰዓታችንን ለመጠቀም ያህል ነው ሙራድ። እንደው አንድ ቻንሲው የተመታ መኪና በሃይዌይ ላይ ወይም ደግሞ በከተማ ውስጥ በከፍተኛ ፍጥነት ሲያሽከረክር ወይም ደግሞ ቢያሽከረክር ሊደርስበት የሚችለው አደጋ አለ? ቻንሲው በመመታቱ ምክንያት በፍጥነት በማሽከርከሩ እንዳልኩ እኮ ነው። አሁን በፍጥነት ሄዶ ፍሬንሲ አሁን ፍጥነት ላይ ነው ያነሳ ነው። መኪና በብዙ ነገር የብዙ ሰዎች የብዙ መሐንዲሶች ኢንጂነሮች ውጤት ነው። በአንድ ሰው ብቻ የተሰራ ነገር አይደለም። አንድ ተሽከርካሪ ሲሰራ በእያንዳንዱ ሲስተም ላይ ክፍል ላይ የተሽከርካሪው ክፍል ላይ የተለያዩ ሰዎች አስተዋጽኦ አድርጎ ነው ተቀናጅቶ ያ ተሽከርካሪ ፐርፌክት የሚሆነው። የአንድ ሲስተም መጓደል አደጋ ያስከትላል። የአንድ ሲስተም በትክክል አለመስራት የፍሬን ልትለው ትችላል፣ የሰስፔንሽን፣ የመሪ፣ የቻንስ፣ የቦዲ፣ የፍሬም አሰራር ጭምር የዲዛይን ችግር እንኳን ካለኮ ከፍጥነት ጋር ነው ቼክ የሚደረገው። አንድ ተሽከርካሪ ተመርቶ ወደ ገበያ ከመውጣቱ በፊት እኮ የተለያዩ ፕሮቫዎች ቼክ ይደረጋል። የተለያዩ አደጋዎች ጭምር ማለት ነው ቼክ ይደረጋሉ። አደጋ እንዲከሰት ይደረጋል ሆን ተብሎ። ምናልባት በሰው አምሳያ አሻንጉሊቶች ሊቀመጡ ይችላሉ በተሽከርካሪ ውስጥ። በትክክል አደጋውን ሊከላከል ይችላሉ ያ ተሽከርካሪ የሚለው ነገር ይታያል። ያንን ደረጃ የመድረስ በደረሰው አደጋ እዛ ቦታ ላይ ወደ ፋብሪካው የመመለስ ነገር 100% ካለ ምንም አደጋ አይደርስም። ነገር ግን ያንን የመመለስ ነገር በእኛ ሀገር ነባራዊ ሁኔታ ካየኸው ከመጠገን ሪፔሪንጉ ላይ ነው እኮ እኛ የምናበዛው። ስለዚህ ሪፕሌስ የማድረግ ነገር የለም እኮ ሙራድ። አሁን ላይ በፍጥነት ላይ ቻንሲ ተመቷል። እኛ ሀገር ላይ ደግሞ ትክክለኛ የፋብሪካውን የማምጣት ችግር ነው ብለሃል። ስለዚህ በፍጥነት ያለ ሰው ቻንሲው ተመቶ ሊደርስበት የሚችለው አደጋ አለ ይኖራል። የቻንሲው ቦታ ሊወስነው ይችላል። ከኋላ ከፊት ቻንሲ ስላለ ብዙ ቦታዎች ላይ ነው ቻንሲ መመታት ብቻ ሳይሆን መበላትም፣ በጨው መበላትም አንዱ አደጋ ነው። ያንን ነገር ተሸክሞ የሚሄደው አካል ከዛ የበለጠ እንደውም ከመመታቱ የበለጠ ፍርስርስ ያሉ መኪኖች አሉ። ቻንሲያቸው የሌለ በላሜራ የሚበየዱ መኪኖች አሉ። አንግላይረን የሚበየዱ መኪኖች አሉ። እንዴ ሞሬ፣ አሁን ቻንሲ በጨው ይበላል? ለምን አይበላም እንዴ? ይሄ እኮ ከግጭቱ በላይ ነው። ፈርሶ አልኩ እኮ ብረት ተበይዶበት ያለው ብዙ ተሽከርካሪ አለ ብረት። እሺ ይህን እንደውም ጥያቄ ላነሳለህ እኮ እያወጣው ነበር። እና እንደው አንድ ተራ ገዢ እንደኔ አይነቱ ገዢ ወይም ደግሞ አሁን እያደመጡን ያሉ ቤተሰቦቻችን እንደውም በዩቲዩብ ቻናላችን ላይም እያዩ ኮሜንት ላይ ጻፉ እስቲ እንደዚህ አይነት ነገሮች ቢገጥመን እንዴት ነው ማወቅ የምንችለው ብላችሁ ማለት ነው። እንደውም ሙራድ እንደ አንድ ተራ የሆነ ገዢ መኪና ለመግዛት የሚያስብ ሰው ቻንሲ መቀጠሉንና ቻንሲ እንደው መመታቱን ሊያውቅ የሚችልበት እንደው ሌላ ልዩ ዘዴ አለ? ከባለሙያ ውጪ ከባለሙያ ውጪ ምን ያደርግ መሰለ? ማንበብ ጥሩ ነው፣ ማየት ጥሩ ነው። አንዳንድ ጊዜ አሁን ኤክስፒሪየንስ ያላቸው ሰዎች
ከመግዛታቸው በፊት ቀድሞ ጨርሰው ይመጣሉ። ቻንሲው ንጹህ ነው ይለኛል። አሁን አሽከርካሪ እኮ ነው፣ ግን ምን እንዴት አየው? ልምድ ይጠይቃል። በአንድ ጊዜ ችን ቦታ ይወስላልክ አይደለም። ቻንሲ ብዙ ቦታ ነው ያለው። ችን ቦታ ካያችሁ በቃ ንጹህ ነች የምትለው ነገር ማስተማር ስለሌለብን ልምድ ይጠይቃል ለሁሉም ነገር። በተለይ ከተሽከርካሪ ጋር መዋል በሽያጭ ጊዜ ውስጥ በተለይ ፈታሾች፣ ባለሙያዎች የሚሉትን አስተያየት ሄዶ ማየት፣ ቼክ ማድረግ፣ በዚህ ቦታ ላይ እንደዚህ የምታለው ቻንሲ ያለው ሲል እንደዚህ ያለው ብለህ ማረጋገጥ ይሰራሉ። ከሆን ከአይን እንዳትለያ ቸው ለምሳሌ ይሄንን ቻንሲ ቢቆረጥ እዚህ ጋር ወይም ቢመታ በስቱኮ በቦዲ ባለሙያ በደንብ ተደርጎ በአይን እንዳትለየው ተደርጎ ሊሰራ ይችላል። ግን የምታጣራባቸው የተለያዩ በደንብ ቪዥዋል ኢንስፔክሽን ይፈልጋል። በደንብ ማየት፣ በደንብ ከአይን በበለጠ ፓውዛ ይዘህ ልታዩሉ ትችላለህ። ፓውዛ ስትል ምን ትዝ አለኝ መሰለህ? አንተም ታስታውሳለህ? አንድ እኮ እኛው ለመግዛት የፈለግነው መኪና አንድ ኤክስቲቭ መኪና ለማየት ለመፈተሽ ተገናኘን። ያው እኔም አንተም ባለቤቱ ማለት ነው። ባለቤቱ ራሱ እኮ ቻንሲው መመታቱን አላቅም ነው ያለው። ግን አንተ የሞባይል ባትሪን ነው አውጥተህ እሱ ጭራሽ እኔ መኪና መመታቱን ማላቅምም ስገዛውም ማላቅምም ነው ያለውና በጣም ነው የገረመው ራሱ ሻጩ ማለት ነው። እና አሳየህን እንዴ ሞባይል እንደዚህ አድርጌ ስልክን ሞባይል ባትሪ አበርተ አስታውስኩ። አንዱን ከአንዱ እግር ጋር ስታነጻጽረው ልዩነቱን ታውቀዋለህ። የተመታበትን ቦታም ራሱ ድብቅ ቦታ ናትና አየናት እና በጣም እንትን ነው ሴንሲቲቭ መሆን ያስፈልጋል፣ ማየት ያስፈልጋል። ኤክስፒሪየንስ ነው እንጂ አሁን ቻንስ ይሄ ነው ብለህ በአንድ ጊዜ ሰዎችን እዚህ ቦታ ላይ ማለት አትችልም። ለባለሙያ ትልቁን ድርሻ ትሰጣለህ። አንተ ደግሞ በተደጋጋሚ ተሽከርካሪ ላይ በምታየው ነገር፣ ሰዎች ላይ በምታየው ነገር፣ በፍተሻ ወቅት በምታየው ነገር ልምድ ታገኛለህ እንጂ በቀላሉ እንደዚህ ነው ማለት አይቻልም። የመጨረሻ ምክር ነው። በጣም እያደመጡህ ነው። ስለሆነም እንደው አንድ ቻንሲው ተመቶ በዝቅተኛ ዋጋ የሚሸጥ መኪናን ያገኘ ገዢ ካለ እንደው ለመግዛት የሚፈልግ ካለ ምን ትመክረዋለህ? አዎ ቻንሲው ችግር ኖሮት አለ እኮ እንደዛ ለመግዛት የሚፈልግ ሰው ያለው ያቅም የገንዘብ መጠን ቻንሲውን እንዳለ ሆኖ ልቀበለው የሚል ሰው ይኖራል። ባለው የገበያ ሁኔታ እንዳልኩ የቻንሲው መኖር ዋጋ የለውም ማለት አይደለም። እንዳልኩ ዋጋ የለውም ማለት ሳይሆን የሚቀንስበት ነገር ይኖራል። እንደገና ደግሞ እኔ ባለሙያ ማማከር ያስፈልጋል። አሁን ይህንን ተሽከርካሪ ነድቶ ማየት አለበት ያ አሽከርካሪ። ለምን በጣም አውት ኦፍ ሴንተር የወጣ አላይመንቱን የሳተ በጣም ትግል ያለበት ተሽከርካሪ፣ ከፍተኛ የሆነ ዳሜጅ የደረሰበት በቻንሲ ላይ የሆነ ተሽከርካሪ ከሆነ ብትገዛ ጉዳቱ ያመዝናል። ነገር ግን የጉዳቱ መጠን ዝቅተኛ ከሆነ አንተ መጠቀም የምትችልበት ነገር ከሆነ ለምሳሌ ትራንስፖርት አገልግሎት ልትሰጥበት የምታስብ ከሆነ ስትገዛ አድቫንቴጅ ደግሞ ኖሮ ከሆነ የዋጋ ለምን ያንን ነገር አውቀህ ነገ ሲሸጠውም እኔ ችግር የለውም መኪናውን ወድጄዋለሁ ልጠቀምበት ላገኝበት ነገ ደግሞ ቀንሼ እሸጠዋለሁ። የእኛ ሀገር የገበያ ሁኔታ ግን ያው ያንን ስለሚያምታታ ነው። የፈለገ ቢያገለግልም ዋጋ እየጨመረ ስለሚመጣ ያጓጓሃል እንጂ በሌላው ዓለም ላይ እኮ የዓመተ ምሕረቱ ዝቅ ማለት የዓመተ ምሕረቱ ማለፍ የዋጋ መቀነስ ነበር የሚያመጣው። ለዛም ነው አሁን እነ ቪትስ 20 ዓመት ያለፋቸው ተሽከርካሪዎች ጃፓን ውስጥ በሙዚየም ውስጥ ያሉ ተሽከርካሪዎች እኛ ሀገር ግን 3 ሚሊዮንና ከዛ በላይ የተሸጡ ነው በአሁኑ ሰዓት። በጣም ነው ከልብ የምናመሰግነው ሙራድ። እንግዲህ የቻንሲ ጥቅምንም ነገርህናል፣ የቻንሲ መመታትም ጉዳይም በደንብ አድርጋ አብራርተህልናል። ቻንሲ የተመታም መኪና ምንድን ነው ከጉዳቱ በፍጥነት ቢነዳም ወይም ደግሞ የተመታ ቻንሲን ለመግዛት የሚያስቡ አሽከርካሪዎችም ገዢዎች ካሉም ደግሞ ማድረግ ያለባቸውን ጥንቃቄ በስፋት አብራርተህልናል ሙራድ፣ ከልብ ነው የማመሰግነው። ክቡራን ቤተሰቦቻችን በዩቲዩብ ቻናላችን ላይ አውቶሞቲቭ ጆርናል የተሰኘውን የዩቲዩብ ቻናል ሰብስክራይብ አድርጉ። ጥያቄም ካላችሁ ዛሬ ጠይቁን።